ነገ ነሐሴ 22 ጥበብንና ዕውቀትን ለሰው ልጆች እንዲሰጥ ሥልጣን የተሰጠው የስሙ ትርጓሜ የብርሃን ጌታ የብርሃን አምላክ አንድም ይቅር ባይ ማለት የሆነ እንዲሁም ደግሞ በብርሃናት በመባረቅትና በነጎድጓድ ላይ የተሾመ ታላቅ መልአክ ስምህን የጠራ መታሰቢያን ያደረገ በቃል ኪዳንህ የተማመነ ሰው በሙሉ የአንተ አስራት ሆኖ የተሰጠ መሆኑ ምልክት የሆነው ዘንድ በግንባሩ ላይ በግንባሩ ላይ የመስቀል ምልክትን በወርቅ ቀለም አትምለታለሁ የተባለ ታላቅ መልአክ ትምህርት አልገባቸው ላለ ዕውቀትና ምስጢር ለተሰወረባቸው በሙሉ ዕውቀትንና ምስጢርን እንዲሰጥና እንዲገልጽ ሥልጣን የተሰጠው ታላቅ መልአክ ለዚህ ማረጋገጫ እንዲሆን ለዕዝራ ሱቱኤል ጽዋዕ ልቦናን በእሳት ጽዋ መልክ ያጠጣውና ለአባታችን ለአባ ጊዮርጊስ ዘጋስጫ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ጋር ተገልጾ ጽዋዕ ልቦናን ያጠጣው ከአምላኩ ከልዑል እግዚአብሔር በተሰጠው ቃል ኪዳን በቃል ኪዳኑ ላመነ በስሙ ለተማጸነ ድርሳኑን ላነበበ ለደረሰ ለጸለየ እንደዚሁም ደግሞ በስሙ የተሰየመን ጸበል ለጠጣና በስሙ በተሰየመ ጸበል ለተጠመቀ ሁሉ አይምሮን የሚከፍት ምስጢርን ጥበብን ዕውቀትን የሚሰጥ ታላቅ መልአክ ስምህን ከስሜ ጋር አንድ አድርጎ የተማጸነኝን ማለትም የቅዱስ ዑራኤል አምላክ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለኝ ማረኝ ብሎ የተማጸነኝን በሙሉ ፈጽሜ እምርልሃለሁ የተባለ በስምህ የተማጸነኝን ሰው በሙሉ የጽድቅ ሥራን የሚሠራበትን ዕድሜ እጨምርለታለሁ የተባለ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃንን በስደቷ ጊዜ ወደ ግብፅ ከዛም ደግሞ ወደ ኢትዮጵያ መርቶ ያመጣ ከስደቷ ስትመለስም ደግሞ እንደገና ወደ ሀገሯ የመለሰ ምን ይሄ ብቻ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ በነበረችበት ወቅትም በክንፉ እየተሸከመ እየወሰደ ኢትዮጵያ ውስጥ ያሉትን አድባራትና ገዳማትን በሙሉ ያስባረከና ያስቀደሰ ታላቅ መልአክ በዕለተ ዓርብ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በተሰቀለ ጊዜ የጌታችንን ደም በወርቅ ጽዋ በእሳት ጽዋ ተቀብሎ በወርቅ መነሳንስ ዓለምን እየዞረ የረጨ ይህ በጉባኤ የሚገኙ የቆሎ ተማሪዎች ትምህርት አልገባቸው ምስጢር አልገባቸው አልገለጽላቸው ሲል እሱን በመማፀን ምስጢር የሚገለጽላቸውና አእምሯቸው የሚከፈትላቸው እኛም አሁን በዚህ ዘመን ያለን ኃጢአተኛ ወጣቶች መንገዱ የጠፋብን አቅጣጫው የጠፋብን የአእምሮ ውስንነት ያለብን ዕውቀቱ አልገለጽልን ያለ ምስጢሩ አልገባን ያለ ወጣቶች ብንማጸነው በስሙ የተሰየመ ጸበልን ብንጠጣ በስሙ የተሰየመ ጸበልን ብንጠመቅ ቤተክርስቲያኑ ሂደን ብንማጸነው ብንለምነው ፈጥኖ የሚያደርግልን ከ12ቱ ሊቃነ መላእክት አንዱ የሆነ መራሄ ብርሃናት በብርሃናት ላይ የተሾመ ሊቀ መላእክት ቅዱስ ዑራኤል ነገ ነሐሴ 22 የወርኃዊ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሊቀ መላእክት ከቅዱስ ዑራኤል ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን። አሜን። ይቆየን።